ሰላም ሰላም፣ እንዴት ናችሁ? እንደምን አላችሁ? ይህ ጠሽ ቲቪ ነው። ሳምንታዊው ሳቅና ስላቅ የተሰኘው ፕሮግራማችን እነሆ ዛሬ ጀምሯል። ሳቅና ስላቅ ሚስጥራዊ ክፍል ገብቶ የፓርቲዎችን ምልክት ሲያይ ግራ ገብቶት ወረቀቱ ላይ ለፈጣሪ አሳልፌ ሰጥቻለሁ ብሎ የጻፈውን መራጭ በፖሊስ እየተፈለገ ነው። ይህም በእንዲህ እንዳለ ለአንድ ስሙ ላልታወቀ ፓርቲ ድምፅ ለመስጠት ቲክ ሊያደርግ ሲል የቤት ኪራይ ጨምሬብሃለሁ የሚል መልእክት የደረሰው ተከራይ ወረቀቱን በንዴት ጥሎ የተከራዮች ነፃ አውጪ ግንባር ተነግ የተሰኘ ፓርቲ እዚያው አቋቋመ። በምጥ የተገኘ ፓርቲ ሲል በእንባ ሆኖ ተናግሯል። የስንዴ ነዶ ምልክት ላይ ቲክ ያደረገው የቲክቶክ ወጣት ድምፅ የሰጠሁት ለፓርቲው ሳይሆን ለፓስታና ማካሮኒ ዋጋ መውረድ ነው እያለ ላይቭ ላይ ዱቄት እየተቀባ ይገኛል። በተያያዘ ዜና የምርጫ ሰዓቱን ሰውቶ ለምርጫ የተሰለፈው ወጣት የላቀ የዜግነት ማሳያ መሆኑን አዌ ሙሄ ዘግቧል። ሚስቱ የምትመርጠውን ፓርቲ ለማየት ሲሞክር የአንገት ስብራት የደረሰበት ባል ሆስፒታል ገባ። በምርጫ ጣቢያ የነበረው ሚስጥራዊ የድምፅ መስጫ ኮረጆ ዝቅ ያለ በመሆኑ ሚስቱ የትኛው ፓርቲ ምልክት ላይ ቲክ እንደምታደርግ አጮልቆ ለማየት አንገቱን ሲያስረዝም የነበረው ግለሰብ በአንገት መቀጨት ምክንያት እዛው ድፍት ብሏል። በአሁኑ ሰዓት በኦክሲጅን ላይ ሆኖ የመረጠችውን ሳላውቅ አልሞትም እያለ ይገኛል። ለምርጫ የተከፈለ መስዋዕትነት። በምርጫ ወቅት በጣት ላይ የሚደረገው ቀለም የቡዳ መድኃኒት መስሏቸው ግንባራቸው ላይ የተቀቡት አዛውንት መነጋገሪያ ሆኑ። አንድ የ90 ዓመት አዛውንት ድምፅ ሰጥተው ከጨረሱ በኋላ የጣት ቀለም የሚያስነካቸው ምርጫ አስፈጻሚ ይህማ ለቡዳ መድኃኒት ነው በማለት በፓርከሩ ቀለም ግንባራቸው ላይ መስቀል ሰርተውበታል። በአሁኑ ሰዓት ምርጫ ጣቢያ ውስጥ ያሉ ህፃናት የባዕድ አምልኮ መስሏቸው እየሸሹ ይገኛሉ። እሳቸው ግን ፍቱን የቡዳ መድኃኒት ነው ሲሉ ለጠሽ ቲቪ ተናግረዋል። ለቅሶ ላይ ነኝ ብሎ በወረፋ መሃል ሰርጎ የገባውና ድምፅ ሰጥቶ ወደ ቀጠራት ፍቅረኛው የሄደው ግለሰብ በላጤዎች ህብረት ካውንስል ለሀካ እውቅና ተቸረው። በሰልፉ ርዝመት የተማረረው አንድ ተንኮለኛ መራጭ እባካችሁ አስክሬን ቤት አስቀምጬ ነው እዘኑልኝ ብሎ ሰልፈኛውን አስለቅሶና አስፈቅዶ መጀመሪያ ድምፅ ይሰጣል። ከምርጫ ጣቢያው እንደወጣ ግን ጥቁር ልብሱን አውልቆ ብራንድ ልብሱን ለብሶ ተውባ ወደምትጠብቀው ፍቅረኛ በማምራት አዝኖና ቃሉን አምኖ በተባበሩት ሰልፈኞች ላይ ክህደት ፈጽሞባቸዋል። እሱም በአመናት ሴት እንዲከዳ ጸሎት አደርጋለሁ ስትል የፍቅረኛው የልብ ጓደኛ ተናግራለች። ተመልካቾቻችን ለዛሬ የነበረን ሳቅና ስላቅ የተሰኘው ፕሮግራማችን ይህን ይመስላል። ሳምንት በተለያዩ ዝግጅቶች እንጠብቃቸዋለን። እስከዚያው መልካም ሳምንት። ቢትነኝ ከጠሽ ቲቪ